ተመልካቾች በመጀመሪያ የመጋገሪያ ትሪ በመጠቀም ማለትም ኦቭን ውስጥ የምናስገባውን ማንኛውንም አይነት ትሪ ሊሆን ይችላል እሱ ላይ የቲማቲሙን እንጨምረዋለን። ቀጣይ የሚያስፈልገን አንድ ተለቅ ያለ ሽንኩርት እሱን ገርደፍ አድርገን ብቻ እንከትፈዋለን። ተመልካቾች ሽንኩርቱ አብሮ ሮስት በሚደረግበት ሰዓት ለቲማቲሙ ደግሞ የአብሮት የሚኖረው የውህደት ጣዕም ነው። ሌላው ተመልካቾች እዚህ ጋር የተጠቀምኩት ካፕሲከም ነው። ካፕሲከም በመጠቀሜ ደግሞ የበለጠ ቃናና ጣዕም ይኖረዋል። በዛ ላይ ደግሞ የኒውትሪሽን ባላንሱን ከፍ ለማድረግ ነው። ካፕሲከም በኒውትሪየንቶች የታጨቀ የአትክልት ዘር ሲሆን በአብዛኛው የውሃ ክፍሉ ይበዛል። በጣም አስገራሚው ነገር ደግሞ በጣም አስፈላጊ የሚባሉትን ንጥረ ነገሮች ይዟል። ለምሳሌ ብናይ ቪታሚን ኤ፣ ሲ፣ ኢ ኤንድ ቢ6 እነዚህ ንጥረ ነገሮች ይዞልናል ማለት ነው ተመልካቾች። ነገር ግን ከካፕሲከም አይነቶች ሁሉ ቀይ ቀለም ወይም ደግሞ ከለር ያለው ከሌሎች በበለጠ በሚይዘው ንጥረ ነገር በጣም ከፍተኛ ነው። ሌላው ደግሞ አንቲኦክሲዳንቶችን ይዞልናል። ከእነዚህም ውስጥ በዋናነት አስፈላጊውን የሚባለውን ካርቲኖይድስ የሚባለውን ንጥረ ነገር ይዞልናል ማለት ነው ተመልካቾች። ነጭ ሽንኩርቱን እንደዚህ አድርገን ከጠቀለልን በኋላ እናስቀምጠዋለን። አሁን ያዘጋጀነውን ቲማቲም እንቀምመዋለን ተመልካቾች። ጨው፣ ቁንዶ በርበሬ፣ ሌላው ደግሞ ተመልካቾች ለዚህ ሱፕ ዋነኛ ግብአት የሆነው ጦስኝ ነው። ወይም ደግሞ በጣም ቃናውን ሊቀይርልን የሚችለው ዋነኛው ቅመሙ ጦስኝ ነው። በደንብ እናሸውና አብረን ጨምረን ሮስት እናደርገዋለን ተመልካቾቼ። ይህን ይመስላል ተመልካቾች። አሁን በ180 ዲግሪ ሴልሺየስ ኦቭን ውስጥ እናስገባዋለን። ተመልካቾች ቲማቲማችን ይሄን ይመስላል። በጣም በስሏል። እንደምታዩት ይሄን ይመስላል። አሁን ይሄን ተመልካቾች በአንድ ላይ እንፈጨዋለን በጁስ ማሽን ወይም ደግሞ በፉድ ፕሮሰሰር ሊሆን ይችላል። ነጭ ሽንኩርታችንም እንደምታዩት በስሏል። ሳይጠቁር ነው የበሰለው። ሮስት ያደረግነው ስለዚህ ወደ ጁስ ማሽናችን ወይም ደግሞ ፉድ ፕሮሰሰር ሊሆን ይችላል በመጠቀም እንፈጨዋለን ተመልካቾች የስሙዚ ፔስት እስከሚመጣ ድረስ። ተመልካቾች የወይራ ዘይት ሳይበል ተመልካቾቼ በንጽህና የተዘጋጀ የአትክልት መረቅ እንጨምርበታለን። መብዛት የለበትም ስለሚቀጥንበት። ተመልካቾች የናና ቅጠል ቃናውን በጣም ከፍ ያደርግልናል የሾርባችንን ተመልካቾች። ቤዝል ወይም ደግሞ በሶብላ እሱን እንጨምራለን። እነዚህን ከጨመርን በኋላ በድጋሚ የወይራ ዘይት እናደርጋለን። ትንሽዬ ጨው፣ መልሰን መፍጨት፣ ተመልካቾች ጋርሊክ ሶስ እንሰራለን ወይም ደግሞ ነጭ ሽንኩርት ሶስ። ነጭ ሽንኩርቱን ከጨመርን በኋላ የወይራ ዘይት እንጨምራለን። የወይራ ዘይቱን ከጨመርን በኋላ ጨው። ተመልካቾች እነዚህ በአንድ ላይ እንፈጫቸዋለን። የወይራ ዘይት፣ የፈጨነውን ነጭ ሽንኩርት። ውድ ተመልካቾች ይህ ሾርባ በማንኛውም ሰዓት ልትመገቡት የምትችሉት ኒውትሪሽናል ደንስ የሆነ በጣም የሚገርም የሾርባ አይነት ነው። በተለይ ደግሞ ለልጆች በጣም ተስማሚ የሆነ የሾርባ አይነት ነው፣ ወይም ደግሞ የምግብ አይነት ነው። ሞክራችሁ እንድታቀምሷቸው ስል በትህትና እጠይቃለሁ፣ ምክንያቱም በጣም ስለሚወዱት። ተመልካቾች ዳቦአችንን እናደርጋለን።